እግዚአብሔር ሆይ በዚህ ማለዳ እናመሰግንሃለን። አንተ መልካም አምላክ ነህ፣ ቸር አምላክ ነህ። ስምህ ይባረክ። ስለጠበቅከን እናመሰግንሃለን። ስለሰጠን መልካም ሕይወት እናመሰግንሃለን። ስለሰጠን መልካም ዕድል ስምህ የተባረከው። እግዚአብሔር ሆይ በዚህ ማለዳ እግዚአብሔር ሆይ አንተን ከፍ ከፍ እናደርጋለን። እግዚአብሔር ሆይ ስለሰጠህን አዲስ ዕድል ኦፖርቹኒቲ ነው። እግዚአብሔር ሆይ ስለሰጠህን ሕይወት፣ ስለሰጠህን እስትንፋስ፣ ስለሰጠህን ጤንነት እግዚአብሔር ሆይ እናመሰግንሃለን። ስለደገፍከን መንቃታችን እንኳን አንተ ስለደገፍከን ነውና እናመሰግንሃለን። መተኛታችን እንኳን በአንተ እርዳታ ነውና እግዚአብሔር ሆይ እናመሰግንሃለን። ቸርነትህ ስምህ ይባረክ። ምሕረትህ ብዙ ነው፣ ስምህ ይባረክ። ጥበቃ ብዙ ነው፣ እናመሰግንሃለን። እያንዳንዳችን ስለጠበቅ እያንዳንዳችን እግዚአብሔር ሆይ በአንተ ጥበቃ ውስጥ ስላደርን እናመሰግንሃለን። አይኖቻችንን ከፍተን እቺን አዲስ ቀን እንድናይ ስላደረከን በዚህ ቀን ላይ እግዚአብሔር አባቱ ከአንተ ጋር ህብረት የምናረግበትን ከአንተ ጋር የምንቀጥልበትን እግዚአብሔሩ የተበላሹ ነገሮችን የምናስተካክልበትን አዲስን ዕድል ስለሰጠህን እናመሰግንሃለን። እግዚአብሔሩ ዛሬ ደግሞ በዚህ ቃል መሰረት አድርገን እንጸልያለን። አምናለው ብዙ ሰዎች ከታሰሩበት፣ ብዙ ሰዎች ከተያዙበት ወጀብ እግዚአብሔር ሆይ ነፃ እንደሚወጡ አምናለሁ። መጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 4 ከቁጥር 35 እስከ 39 እንደዚህ ይላል። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያወሰዱት፣ ሌሎቹ ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገሠጸው፣ ባሕሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባሕርም የሚታዘዙለት የማን ነው ተባባሉ። በዚህ ቃል ላይ በጣም እንድናየው የምፈልገው ወሳኝ ነገር አለ። ወደ ማዶ እንሻገር አላቸው። ኢየሱስ ወደ ማዶ እንሻገር ካላቸው በኋላ ግን በታንኳይቱ ውስጥ ማዕበል እንደመጣ፣ በታንኳይቱ ውስጥ ወጀብ እንደተነሳና ጉዟቸው መሃል ላይ አደጋ ውስጥ እንደገባ ይናገራል። በዚህ መካከል ግን ኢየሱስ ክርስቶስ ተኝቶ ነበር ይላልና ሐዋርያቶቹ ወይም ደቀ መዛሙርቱ የሚችሉትን ሁሉ አደረጉ። ምክንያቱም ኤክስፒሪየንስ አላቸው። ዘመናቸውን በባህር ላይ ነው የጨረሱት። አሳ በማስገር ነው የጨረሱት። ስለዚህ የማዕበሉን አካሄድ፣ ማዕበሉን መቋቋም የሚችሉበትን ቴክኒካል የሆነ ፕሮፌሽናል የሆነ ነገር ያውቃሉ። ነገር ግን ከነሱ አቅም በላይ ያ ማዕበል ከፍ አለ። ከነሱ አቅም፣ ከነሱ ኤክስፒሪየንስ በላይ ሲሆን አንድ ነገር አሉ። መምህር ሆይ ስንጠፋ አይገድህምን ብለው ጮኹ ይላል። ኢየሱስ ክርስቶስ ተነሳ። በዛ ጊዜ ስለ እምነታቸው ጉድለት ከገሰጻቸው በኋላ አንድ ነገር አለ። ማዕበሉን ጸጥ በል፣ ወጀቡን ጸጥ በል አለው ይላል። እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። በተለያዩ ማዕበል ውስጥ፣ በተለያዩ ችግር ውስጥ እግዚአብሔር ሆይ የተናገርካቸው የገባህላቸው ተስፋ ቃል እያለ ወደ ማዶ ትሻገራላችሁ ብለሃቸው እግዚአብሔር ሆይ ነገር ግን ጉዞ ከጀመሩ በኋላ በመሃል ካለው ወጀብ፣ በመሃል ካለው ቻሌንጅ የተነሳ እግዚአብሔር ሆይ ልባቸው የወረደ ልባቸው እግዚአብሔር አባት ሆይ የወረደ ዛሬ በኢየሱስ ክርስቶስም የትኛውን ማዕበል ጸጥ ይበል። ዛሬ በኢየሱስ ክርስቶስም የትኛውን ማዕበል ጸጥ ይበል። አባት ሆይ ኤክስፒሪየንሳቸው ማቆም ያልቻለው ማዕበል፣ ልምዳቸው ማቆም ያልቻለው ማዕበል፣ እግዚአብሔር ሆይ እንዲፈሩ ያደረገ ማዕበል አባት ሆይ በጌታ በኢየሱስ ክርስቶስም እጸልያለሁ። እንዲጨነቁ ያደረገ ማዕበል፣ የተናገራቸውን ፕሮሚስ እንዳያስተውሉ ያደረገ፣ የተናገራቸውን የገባላቸውን ተስፋ ቃል እንሻገር ያለውን እንዳያስተውሉ ያደረገ፣ ያ ብቻ አይደለም በታንኳ ውስጥ ማን እንዳለ አንደርስታንድ እንዳያደርጉ፣ እንዴት ክርስቶስ እያለ በታንኳ ውስጥ እነዚህ ሰዎች በወጀብ ሊጠፉ ይችላሉ? ኔቨር፣ አይሆንም እኮ። ያ ብቻ አይደለም ደግሞ ማዕበል የሚታዘዙለት የእግዚአብሔር ልጅ እነሱ ጋር ሆኖ አብሯቸው ሆኖ ነገር ግን ፍርሃት ሕይወታቸውን እንዲገዛ የሆኑ
እግዚአብሔር ዛሬ በኢየሱስ ስም ጸልያለሁ። አንቺ በክርስቶስ ሆነሽ የእግዚአብሔር መንፈስ በውስጥሽ ኖሮ እነግርሻለሁ፣ የትኛውም ማዕበል የትኛውም ወጀብ በኢየሱስ ክርስቶስ ስም አያጠፋሽም። በኢየሱስ ክርስቶስ ስም አያጠፋም። እግዚአብሔር የተናገረው በሕይወት ሳይፈጸም እግዚአብሔር የተናገረው በሕይወት ሳይሆን በኢየሱስ ክርስቶስ ስም ፈጽሞ አታልፍም። በኢየሱስ ክርስቶስ ስም ፈጽሞ አታልፍም። እምነትህን ያሳነሰ እምነትህን ወጀቡ ላይ ያደረገ እግዚአብሔር ካንተ ጋር እያለ መንፈስ ቅዱስ ካንተ ጋር እያለ ከሱ ይልቅ ወጀቡ ላይ ዓይንህን እንድታረግ ዙሪያው ላይ ያለው ነገር ላይ ዓይንህን በማረግ ልብህን እንዲወርድ ያደረገ ነገር ሁሉ ዛሬ በኢየሱስ ስም ጸጥ ይበል። ማዕበል ጸጥ ይበል። ወጀብ ጸጥ ይበል። በኢየሱስ ስም ጸጥ ይበል። በሕይወቱ ዙሪያ ጸጥ ይበል። በትዳር የተነሳ ጸጥ ይበል። በምድሪቱ ላይ የተነሳ ወጀብ ጸጥ ይበል። በጌታ በኢየሱስ ስም እግዚአብሔር የተናገረው ብቻ ይሆናል። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር እንደተናገረው መሻገር ይሆናል። አባቶ በኢየሱስ ስም አመሰግንሃለሁ። በተለያዩ ወጀብ ውስጥ ያሉ ዛሬ እምነታቸውን ባንተ ላይ ማድረግ እንዲችሉ ባንተ መታመን እንዲችሉ መጽሐፍ ቅዱሳችን ምሳሌ እንደሰጠው አንድ ሰነፍ ሰው ቤቱን በአሸዋ ላይ አነጸ ይላል። ማዕበል፣ ወጀብ፣ ንፋስ መጣ፣ ነገር ግን ያ ቤት አወዳደቁ ታላቅ ሆነ ይላል። አንደኛው ደግሞ በአለት ላይ ቤቱን ሰራ፣ ወጀብ፣ ንፋስ መጣ፣ ነገር ግን ያ ቤት ያንን ሁሉ አልፎ ጸንቶ ቆመ። ዛሬ ጸልያለሁ በሕይወታቸው የሚመጣ የትኛውም ቻሌንጅ የትኛውም ነገር እግዚአብሔር ሆይ እንዳያፈርሳቸው፣ አወዳደቃቸውን ታላቅ እንዳያረግ፣ መሰረታቸውን በቃል በእውነት አለት በሆንከው ባንተ ላይ መመሰረት እንዲችሉ በኢየሱስ ስም ጸለይኩ። በጌታ በኢየሱስ ስም ጸለይኩ። በስሜታቸው ላይ ሕይወታቸው እንዳይመሰርቱ፣ በማዕበሉ ላይ ሕይወታቸው እንዳይመሰርቱ፣ በወጀቡ ላይ ሕይወታቸው እንዳይመሰርቱ፣ ከመሰረቱ በእውነት ቃል ላይ ባንተ ላይ አለት በሆንከው ባንተ ላይ መመሰረት እንዲችሉ በኢየሱስ ስም ጸለይኩ። ወጀብ ሁሉ አሁንም ጸጥ ይበል። ንፋሳት የሚታዘዙለት ጌታ ከነርሱ ጋር አለ። ወጀብ የሚሰማው ጌታ ከነርሱ ጋር አለ። የተናገረውን እስከ መጨረሻው የሚያደርግ ጌታ ከነርሱ ጋር አለ። ወጀቡ አያጠፋንም። ወጀቡ አያጠፋንም። ማዕበሉ አያጠፋንም። የጠላት ፉከራና የትኛውም ነገር አያጠፋንም። ከኛ ኤክስፒሪየንስ በላይ እንኳን ቢሆን እግዚአብሔር ከኛ ጋር አለ። ተባረኩ።